ኢየሱስ በሰማርያ 2 ቀን ከቆየ በኋላ ወደ ገሊላ ሄደ። እርሱ ራሱ ነቢይ በገዛ አገሩ አይከበርም ብሎ ተናግሮ ነበር። ነገር ግን ወደ ገሊላ በደረሰ ጊዜ የገሊላ ሰዎች በመልካም ሁኔታ ተቀበሉት። የሚሆነው ለፋሲካ በዓል ወደ ኢየሩሳሌም ሄደው በነበረበት ጊዜ እርሱ በዚያ ያደረገውን ሁሉ አይተው ስለነበረ ነው። ከዚህ በኋላ ኢየሱስ ውሃውን የወይን ጠጅ ወደ ለወጠበት በገሊላ ምድር ወደምትገኘው ወደ ቃና ከተማ እንደገና ተመለሰ። በዚያን ጊዜ በቅፍርናሆም ልጁ የታመመበት አንድ የቤተ መንግሥት ሹም ነበር። እርሱም ኢየሱስ ከይሁዳ ምድር ወደ ገሊላ መምጣቱን ሰምቶ ወደ እርሱ ሄደ። ወደ ቅፍርናሆም እንዲወርድና በጠና ታሞ ሊሞት የተቃረበውን ልጁን እንዲፈውስለት ኢየሱስን ለመነው። እናንተ ታምራትና ድንቅ ነገር ካላያችሁ በቀር ምንም አታምኑ። ጌታ ሆይ፣ ልጄ ከመሞቱ በፊት እባክህ ቶሎ ውረድ። ሂድ፣ ልጅህ በሕይወት ይኖራል። ሰውየውም ኢየሱስ የተናገረውን ቃል አምኖ ወደ ቤቱ ሄደ። ሲሄድም አገልጋዮቹ በመንገድ አገኙትና እንዲህ ሲሉ ነገሩት። ልጅህ ድኗል። እርሱም ልጁ በጎ የሆነበትን ሰዓት ጠየቃቸው። ትናንት በ7 ሰዓት ላይ ትኩሳቱ ለቀቀው። አባትየውም በዚያን ሰዓት ኢየሱስ የተናገረውን አስታወሰ። ልጅህ በሕይወት ይኖራል። ስለዚህ ከዚያን ቀን ጀምሮ እርሱና ቤተሰቡ ሁሉ በኢየሱስ አመኑ። ይህ ተአምር ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምር ነው።